ሰዎች ምን ይሉኛልን ማቆም። መቼም እዚህ ምድር ላይ ራስን እንደመሆን የሚያስደስት ነገር የለም። አንተ መቼ ነው ራሴን የምሆነው? የአእምሮ ነፃነት የሚኖረኝ ሕይወቴን እንደፈለኩ የምመራው እንዴት ነው? መቼ ነው? ምን ይሉኛል የማቆመው መቼ ነው እያልክ ይሆናል። የአንተ መኪና የሚነዳው ማን ነው? ቤተሰብ ነው? ጓደኛ ነው? በዙሪያ ያሉ ሰዎች ናቸው? መኪና በሁለት አይነዳም። መኪና ማለት ሕይወትህ ነው። ሕይወትህን ለሁለት የሚነዳ ከሆነ በሌሎች አስተሳሰብ የሚመራ ከሆነ ወደ ገደል ነው የምትገባው። ገንዘብህን ጉልበትህን የሚያዝበት ማን ነው? አንተና ፈጣሪ ካላዘዛችሁበት ሰዎች እንደ ጥላ ናቸው። ፀሐይ ሲገባ ይበተናሉ። አንተ ሲኖርህ ነው የሚከተሉ። ከሌለህ ማንም የለህም። አጠገብህ ማንም አይኖርም። ስለዚህ ራስህን ሁን። አንተ እዘዝበት። እንዴት ካልከኝ በዚህ ቪዲዮ 5 ነገሮችን እነግራችኋለሁ። እነዚህን 5 ነገሮች በህይወታችሁ ላይ ከተገበራችሁ ሰዎች ምን ይሉኛል ማቆም ትችላላችሁ። ቪዲዮውን እስከ መጨረሻው እዩት። ለዚህ ማስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ከተመቻችሁ ላይክ እያረጋችሁ ተከታተሉ። የመጀመሪያው ሰዎች የሚወዱ ጥንካሬ እስካለ ድረስ ነው። ምን ይላሉ መሰለ? እሱ እኮ ያመነበትን ነው የሚያደርጉት ይሉሃል፣ ያምኑሃል። ስትጠነከር ራስ ላይ ስታተኩር ሁሉም ያከብርሃል። አንተ ለራስ የምትሰጠውን ቦታ አይቶ ነው ሰው የሚያከብርህ የሚንቅህ። ባይወድህ እንኳን እነርሱ አንተ መሆን ይፈልጋሉ። ለአንተ ጥላቻም ቢኖራቸው ለራስም ማክበር ሲያዩ ይመኛሉ ራሳቸውን ቢያከብሩ። እነሱ ለራስ ቅድሚያ መስጠት አለብህ። እሳቱ ላይ የምትጣደው እኮ አንተ ነህ፣ ማንም አይገባም። መጀመሪያ የምታገኘው ችግርም ብከስርም ህመምም ቢሆን አንተ ነህ የምትታመመው። ቤተሰብ፣ ጓደኛ፣ በዙሪያ ያሉ ሰዎች አይዞህ ሊሉህ ይችላሉ። ህመምህን አብረው አይታመሙም። ስለሆነ መጀመሪያ ቅድሚያ ለራስ መስጠት አለብህ። ለራስ መኖር መጀመር አለብህ። ለራስ የምትሰጠው ቦታ መቀየር አለበት። ቅድሚያ ለራስ ስጥ። የምታደርገውን ነገር ታምንበታለህ። ካመንክበት መተግበር ህይወትን የሚቀይር ከሆነ ለህይወት ወሳኝ ከሆነ መስራት አለብህ። አንተ ካመንክበት ሌሎች ምንስ ቢሉ አያገባህም። ዓላማ ከሌለህ ግን ሰዎች ይነዱሃል። አየህ፣ ሰዎች የሚወዱህ ጥንካሬህን አይተው ነው። ልፍስፍስ ማንም አይወደው። ምንም አይነት ጎበዝ፣ ምን አይነት ጎበዝ ነው፣ ምን አይነት ደፋር ነው እያሉ ይሰሙሃል፣ ያከብሩሃል። ስለዚህ ለራስ የምትሰጠውን ቦታ መቀየር አለበት። ለራስ የምትሰጠው ቦታ ካልተቀየረ ሰዎች አያምኑህም። ከኋላ ሆኖ አያጨበጭቡልህም፣ አያከብሩህም። ላንተ የምትሰጠውን ቦታ አይተው ነው የሰው ልጅ የሚያከብርህ። ላንተ የምትሰጠውን ቦታ አይተው ለራስ ክብር ካለ እነሱም ያከብሩሃል። በስነ ስርዓት ነው የሚያናግሩ እና ለራስ ክብር መስጠት አለብህ። ወደ ቀጣዩ እንሂድ። ሁለተኛው ራስን ማወዳደር የለብህ። ቢል ጌት ምን ይላል መሰላችሁ? ራሳችሁ ማወዳደር ከጀመርክ ራስን እየናከው ነው ይላል። ለምን ብለህ ነው ራስን የምታወዳደረው? እያወዳደርከው ከሆነ እየናከው ነው ራስን። እና ራስን ማወዳደር የለብህም ከማንም ጋር። የራስህ ህልም የራስህ እቅድ ያለህ ሰው ስለሆን ከማንም ጋር ጊዜያዊ ነገር እያየህ ከማንም ጋር ማወዳደር የለብህም። አንተ እኮ ትልቅ ህልም ነው ያለ። ጊዜያዊ ነገር እያየህ እኔ እኮ ከእርሱ ያነስኩት ወይም ከሱ በልጫለሁ እያልክ ራስን ማወዳደር የለብህም። ትልቅ ህልም ካለህ ማወዳደር ለአንተ አይገባም። ለአንተ ማነጻጸር አይገባም። ህይወትህን ከራስህ አንጻር ቃኝ። ትልቅ ህልም ካለ በፍጹም ራስህን እንዳታነጻጽር። ከሰዎች ጋር ህይወትን እያወዳደርክ ልትደሰት አትሞክር። ብትበልጣቸው እንኳን መቼ ነው መተው የሚበልጡኝ እያልክ ትሰጋለህ። ቢበልጡህ እንኳን መቼ ነው የምበልጣቸው እያልክ ትጨነቃለህ። ስለሆነ ራስን ማወዳደር ማቆም አለብህ። አንተ የራስህ ህልም ነው ያለ። ሁሉም የራሱ አስተሳሰብ ህልሞች አሉ። ስለሆነ አንተ የተለየህ ሰው ነህ። በመልክም አንተን የሚመስል ሰው የለም። ስለሆነ የራስህ ህልም አለ። ሰዎች ራስን ሳታነጻጸር የራስህ ህልም ማሳካት አለብህ። ራስን ካነጻጸርከው እየናከው ነው። ይሄንን ማመን አለብህ። ወደ ቀጣዩ እንሂድ። ሶስተኛው ሰዎችን ማስደሰት አቁም። መጀመሪያ ራስህን አስደስት። ቤተሰብ ገንዘብ ብልህ፣ ጓደኛ ብትረዳው፣ ሁሉ ጊዜ ገንዘብ ብትረዳቸው ደስ ይላቸዋል። የሰዎች ፍላጎት አያልቅም። ስለዚህ አንተ መጀመሪያ ሰዎችን ማስደሰት አቁም። መጀመሪያ ራስን ማስደሰት አለብህ። ግን ሰዎች አስደስታለሁ ብለህ ራስን ስትጋጋጥ
ለራስህ መደሰት ታቆማለህ። ሐዘንተኛ ትሆናለህ። ባዶ እጅህን ትቀራለህ። መጀመሪያ አንተ በህይወትህ ተደሰት እስኪ። መጀመሪያ እዛ ደረጃ የደረስከው ራስን መስዋዕትነት አድርገህ ነው። ማንም መስዋዕትነት ከፍሎ አይደለም እዛ ቦታ ላይ የደረስከው። በአንተ ልፋት በአንተ ጥረት ነው። ስለሆነ መጀመሪያ ራስን አስደስት። ራስን የማትሆንበት ለዚህ እኮ ነው። ሰዎችን ለማስደሰት ስትሞክር ሰዎች እንዲህ ባደርግ ይከፋሉ ይሆን ስትል መቼም ደስተኛ አትሆን። የሰዎችን ስሜት ስትጠብቅ የራስን ስሜት ደስታ ነው የምታሳጣው። ህይወት ትከብድሃለች። ለምን አንተ መስዋዕትነት እየከፈልክ ለሰዎች ደስታ ስትል ግን አንድ ነገር ማወቅ ያለብህ ማርሳት የሌለብህ ነገር ለምትወዳቸው ስትል የምከፍለው መስዋዕትነት ድንበር ያስፈልገዋል። የሆነ ደረጃ ድረስ ነው መስዋዕትነት መክፈል ያለብህ። ከዛ ወዲያ የራሳቸውን መስዋዕትነት ይክፈሉ። ድንበር መኖር አለበት። ድንበር የሌለው መስዋዕትነት መኖር የለበትም። በህይወትህ ላይ ለራስህ ብቻ ነው ድንበር የሌለው መስዋዕትነት መክፈል ያለብህ እንጂ ለሰዎች አይደለም። ወደ ቀጣዩ እንሂድ። አራተኛ ራስህን አክብር። ሰዎች አንተ ራስህን የሚያከብሩ ለአንተ የምትሰጠው ለራስህ የምትሰጠውን ቦታ አይተው ነው ሰዎች ራስ የሚያከብሩ። ለራስህ የምትሰጠው ቦታ መቀየር አለበት። ለራስህ ሁሉ ጊዜ ለራስህ የምትሰጠውን ቦታ መቀየር አለበት። እኔ አልችልም ደካማ ነኝ የሚለውን ነገር ወደዛ ገሸሽ ማድረግ አለብህ። መስራት አለብህ። እውቀት ከሌለህ መማር አለብህ። ስኪሉ ካለህ ጥበቡ ከሌለህ መማር አለብህ። ጊዜህን ገንዘብህን የምታጠፋበት ሁኔታ መቀየር አለበት። ውሎህን ማሳመር አለብህ። ውሎህን የምትውልበት የምታየውን ቪዲዮ የምታየውን ፕላትፎርም የተለያዩ ነገሮች መቀየር አለብህ። ሰዎች እንዲያከብሩ ከፈለክ መጀመሪያ ራስን ማክበር አለብህ። ምን ይባላል መሰላችሁ? ባለቤቱ የናቀውን አሞሌ ማንም አይገዛውም። እቃ ስትሸጥ አራክሳ አትሸጥም። ሱሪ ልገዛይ ብትለን ያሁን ይህን ሱሪ 20 ዓመት ለብሼዋለሁ ቀዳዳም አለው ብልህ መቼም አገዛኝም። አንተ የራስን ህይወት ማራካስ የለብህ። ሰዎች በአንተ ህይወት ላይ ጣልቃ የሚገቡት ለራስ የምትሰጠውን ቦታ አይተው። ራስን ካናከው እነርሱም ይንቁሃል። ራስን ካከበርከው ግን እነርሱም ያከብሩሃል። እና መጀመሪያ ራስን ማክበር አለብህ ከማንም በፊት። ሰዎች የሚያከብሩ ለራስ የምትሰጠውን ቦታ አይተው። ወደ ቀጣዩ እንሂድ። አምስተኛ ከሚንቁህና ከሚተቹ ሰዎች ጋር አትዋል። እንደማትችል ከሚነግሩ ሰዎች ጋር አትዋል። ለዚህ እኮ ነው እንዲህ ባደርግ ያዝኑብኝ ይሆን ይስቁብኝ ይሆን መቀለጃ ያደርጉኝ ይሆን የምትለው። የበታችነት እንዲሰማ ከሚያደርጉ ሰዎች ጋር አትዋል። ላንተ ጥሩ ቦታ ያላችሁ ጥሩ ስሜት ያላችሁ ስትወርቅ የሚያገዙህን ሰዎች ጋር መዋል አለብህ። የትም እንደማትደርስ የሚነግሩህ ሰዎች ጋር መዋል የለብህም። እነዚህን ከተገበራችሁ እነዚህ 5 ነገሮች በህይወታችሁ ላይ ከሰዎች ምን ይሉኛል ማቆም ትችላላችሁ። ቪዲዮን እስከ መጨረሻው ስላያችሁ በጣም የማመሰግነው። ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ በሌላ ሐሳብ እስክንገናኝ ይመቻችሁ።